ሰላም ቤተሰብ እንዴት ናችሁ? ሁሉ አማን። ዛሬ አንድ ነገር ላሳያችሁ ፈለኩኝ። ብዙ ጊዜ የኮምፒውተራችን የዚህ አይነት ኮምፒውተር የቢሮ ኮምፒውተር ኖሮን ግን ዋይፋይ ደግሞ የገመዱ ብዙ ጊዜ ይሄ የሚጠቀመው የገመዱን ዋይፋይ ነው። እሱ በቤታችን የሌለ ይሄ ኮምፒውተር እያለን በቤታችን የገመዱ ዋይፋይ ከሌለን በስልካችን የገዛነውን ዳታ ስልካችን ጋር ዳታ ካለ ወይም ደግሞ ዋይርለስ ዋይፋይ ቤታችን ካለ እሱነን ከስልካችን ምክንያቱም ይሄ ዋይርለስ የሆነ ዋይፋይ አይጠቀምም። ስለዚህ እንዴት አድርገን ነው በስልካችን በገመድ አገናኝተን መጠቀም የምንችለው ዋይፋይ ማለት ነው። የሚያስፈልገን ምንድነው? የዚህ አይነት የቻርጀር ኬብል ይሆናል። ስለዚህ ይሄንን የቻርጀር ኬብል ተጠቅመን የስልካችን ዳታ በምን አይነት መንገድ ነው መጠቀም የምንችለው የሚለውን የማሳያችሁ ይሆናል። ለዩቲዩብ አዲስ ከሆናችሁ ፎሎ ማድረግ አትርሱ። ስለሚጠቅማችሁ ቪዲዮውን ለሌሎች ሰዎችም አጋሩ፣ ላይክ ማድረጋችሁ እንዳይረሳ። ስለዚህ አሁን እንዴት እንደምንጠቀም ማሳያችሁ ይሆናል። በዚህ ብቻ ሳይሆን በብሉቱዝም መጠቀም ይቻላል። በዚህ ገመድ ይሄን ገመድ ተጠቅመን ብቻ ሳይሆን በብሉቱዝም እንዴት ነው የስልካችን ዋይፋይ ወይም የስልካችን ዳታ ሊሆን ይችላል ወርሃዊ ወይም የሆነ ዳታ ገዝተን ወደዚህኛው ኮምፒውተር ለመጠቀም ከተቸገርን ይሄ ኮምፒውተር ብቻ ሳይሆን ከፒሲያችን ጋርም መጠቀም የምንችል መሆኑን ከፒሲያችን ጋር ማገናኘት እንችላለን። ስለዚህ እንዴት አድርገን እንጠቀማለን የሚለውን የማሳያችሁ ይሆናል። ተከታተሉ። እንደምታዩት ይሄ ኮምፒውተር አሁን ላይ ምንም አይነት ዳታ አልበራለትም። እዚህ ጋር ማየት እንችላለን። እዚህ ጋር እንደምናየው ኖ ኮኔክትድ ኖ ኢንተርኔት አክሰስ ኖ ኮኔክሽን አር አቬሌብል ይላል። ስለዚህ በገመዱ አማካኝነት ኮኔክት ካደረግን በኋላ በዚህ ገመድ አማካኝነት ኮኔክት ካደረግን በኋላ የፈለግነውን ነገር መጠቀም እንችላለን። እሱን እንዴት ነው የሚሆነው ላሳያችሁ። መጀመሪያ ይሄንን ገመድ ወስደን እዚህ ጋር ኮኔክት እናደርጋለን። እንደምታዩት እዚህ ጋር ፖርት ማድረጊያ አለ። እዚህ ጋር ይሄው እንደምታዩት ኮኔክት አድርጌያለሁ። ከዛ ይሄንን ጫፉን ደግሞ ከኖርማል እንደ ኖርማል ቻርጀር ስልካችን ጋር ኮኔክት የምናደርግ ይሆናል። ስለዚህ ይሄን ይቅርታ በስልኬ እየቀረጽኩ ስለሆነ ነው በማይታየው። ይሄንን ወደ ስልኬ ኮኔክት አደርጋለሁ ማለት ነው። አሁን ኮኔክት አድርጌያለሁ። ነገር ግን አሁን አይሰራም። አሁን ላይ አይሰራም። ምክንያቱም የምናስተካክለው ገብተን ስልካችን ውስጥ ምን ማስተካከል ያለብን ነገር አለ ማለት ነው። ስለዚህ እሱንን ካስተካከልን በኋላ ይሄ የምታዩት ኖ ኢንተርኔት የሚለው ይስተካከልልናል ማለት ነው። ላሳያችሁ። እዚህ ጋር የኔ ስልኩ ኢንፊኒክስ ስለሆነ እንትኑ መሰካቱን አምጥቶልናል። ይሄን እናስወግዳለን። ስለዚህ ስልካችን ውስጥ የሚስተካከለውን ደግሞ አሳያችኋለሁ። እንደዚህ ስልካችንን እንከፍታለን ማለት ነው። እንደዚህ ከከፈትን በኋላ ሴቲንግ የሚል አፕሊኬሽን ላይ እንገባና የስልካችን ሴቲንግ ላይ ማለት ነው አፑን እንደዚህ ተጭነን እንከፍተዋለን። እዛ ከከፈትን በኋላ ሆትስፖት ኤንድ ቴተሪንግ የምትለዋን እቺን እንጫናለን። ሆትስፖት ኤንድ ቴተሪንግ። ከዛ እዚህ ላይ ሶስት ነገር ያመጣልናል። ፐርሰናል ሆትስፖት የሚል አለ፣ ዩኤስቢ ቴተሪንግ እና ብሉቱዝ ቴተሪንግ የሚል አለ። እኔ አሁን ማሳያችሁ ዩኤስቢ ቴተሪንግ ስለሆነ ዩኤስቢ ቴተሪንግ የሚለውን እንደዚህ እናበራለን ማለት ነው። እንደዚህ ስንጫነው አረንጓዴ ይበራልናል። ስለዚህ እናንተ በብሉቱዝ ከፈለጋችሁ ከፒሲያችሁ ጋር ምናምን ማገናኘት ከፈለጋችሁ በብሉቱዝም ትችላላችሁ። ብሉቱዝ የሚለው እንደዚህ ተጭናችሁ ታበሩታላችሁ ማለት ነው። ከዛ ይሄንን ዩኤስቢ ቴተሪንግን ካበራን በኋላ
ቀጥታ ልክ በዚህ መልኩ ከበራ በኋላ ጨርሰናል፣ እንወጣለን። በቃ ይሄንን ዘግተን እንወጣለን። ከዛ ኮምፒውተሩ ላይ አሳያችኋለሁ። ስለዚህ እንደምታዩት አሁን ላይ ኮኔክት የተደረገው እዚህ ጋር የሚያሳየን ማለት ነው። ምን ይላል? ኢንተርኔት አክሰስ ይታያል አይደለ? ኢንተርኔት አክሰስ ኔትወርክ 5 ኢንተርኔት አክሰስ ይላል። ኔትወርክ 5 የሚለው እዚህ የተሰካበት ቦታ ነው። 5 6 ምናምን ይላል። እሱ ችግር የለውም። ትፈልጉ በብሉቱዝ እናንተ መጠቀም ትችላላችሁ። ስለዚህ እኔ አሁንም የምፈልገውን ነገር መጠቀም እችላለሁ ማለት ነው። ኢንተርኔት አክሰስ ብሎልኛል። ስለዚህ ይሄን ይመስላል በዩኤስቢ ኬብል ወይም በቻርጀር ኬብል እንዴት ነው ይሄን የቢሮ ኮምፒውተር ወይም ፒሲያችን ላይ ከስልካችን ጋር በዋይፋይ ማገናኘት የምንችለው የሚለውን ነው። በዚህና ሌሎችንም የምሰራላችሁ አዳዲስ ነገሮች ይኖራል። ስለዚህ ቤተሰብ የሆኑ ሰብስክራይብ ያድርጉ። አመሰግናለሁ።